ሁለት ጥያቄ ብቻ ጠይቄ እወጣለሁ እና ሌላ ጊዜ ጥያቄ ሲኖረኝ እየተመለስኩኝ ጠይቀሃለሁ። ለመማር ለማስተማር ፍላጎት ካለ ማለት ነው። ኦኬ። አንደኛው ጥያቄ ምንድነው? በኦሪጂን ደረጃ በሃይማኖት መነሻነት ደረጃ የሁለቱም የክርስቲያኑም የእስላሙም ሃይማኖት ቢሆን ከውጪ ነው አይደለ? ወደኛ የመጣው ወደ ኢትዮጵያ የመጣው ጨርስና ጥያቄ ለማለት ያው እንበለው እሺ። እና እሱ የመጀመሪያ የትኛው ሃይማኖት ነበረ? አንደኛ ጥያቄ የክርስትና ሃይማኖት ነው። ክርስትና በሚለው እንያዘው፣ ፕሮቴስታንትም ኦርቶዶክስም እንያዘውና ክርስትና ሃይማኖት ነው ወይንስ እስልምና ሃይማኖት? አንደኛ እሺ። እንግዲህ ሃይማኖት መነሻቸው ከአምላክ ዘንድ መሆኑን ልናውቅ ይገባል። ሊሆን የሚመጣው ከዚያ ነው። ሃይማኖት መነሻው ከአምላክ ዘንድ የሆነ ነው እውነተኛ ሃይማኖት። ከሰዎች ዘንድ የተሰራ ሃይማኖት እውነተኛ ሃይማኖት አይደለም። እስኪ እንደው ፍትሃዊ ሆነን ከቁርአንም ከመጽሐፍ ቅዱስም እንመልከት። እውነተኛ ሃይማኖት ማለት አምላክ የደነገገው ነው ብለናል እንጂ ሰው ሰራሽ ከሆነ እኔ አልከተለውም። ገብታችኋል አይደል? ሰው ሰራሽ ከሆነ አልከተለውም። አምላክ የደነገገው ሃይማኖት ፍትሃዊ ሆነን ከቁርአንም ከመጽሐፍ ቅዱስም እንመልከት። አምላክ የትኛውን ሃይማኖት ነው ደንግጌዋለሁ ብሎ የተናገረው? ከቁርአን ስንመለከት ጊዜ አላህ ስብሐነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ብሎ አምላክ ራሱ ይናገርለታል። ይህን ሃይማኖት ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅን ሚለተ አቢኩም ኢብራሂም ሁወ ሰማኩሙል ሙስሊሚነ ሚን ቀብል ይላል። ራሱ እንደደነገገውና ሃይማኖቱን አብርሃምም ከዚህ በፊት ሙስሊሞች ብሎ ይሰይማችሁ ነበር ብሎ ሲናገር እናያለን። ሌላ ቦታ ላይ እነ ዲነ ዒንደላሂ ልኢስላም ይላል። ቃል በቃል ራሱ አምላክ አላህ ከእኔ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ሌላ ቦታ ላይ ወረዲቱ ለኩም ልኢስላመ ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁና የመረጥኩላችሁ ይላል። ልክ እንዲሁ በዚሁ አንጻር መጽሐፍ ቅዱስ ላይ ብንፈልግ እናገኛለን ወይ እግዚአብሔር ክርስትናን ተከተሉ ክርስትናን ደንግጌላችኋለሁ ብለዋል ወይ? ወፍ የለም። የትኛው ቦታ አለ የሚል ካለ መናገር ይችላል። እግዚአብሔር ልክ ቃል በቃል አለ። አይ ማስረጃ ችግር የለም። ክርስትናን ተከተሉ ያለበት መጀመሪያ እኔ እንደ ኦርቶዶክስ ስለሆንኩ እንደ ኦርቶዶክስነቴ ነው የማወራክ። አይ ችግር የለም። እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኑ ብሎ ያዘዘበት ቦታ ካለ ሰይም ችግር የለም። የቱ ጋር ነው? አንዳንደኛ ኦርቶዶክስ ነኝ አይደል? ኦርቶዶክስ ማለት ደግሞ ትርጉሙ ካላወቀው ቀጥተኛ ማለት ነው። ስለዚህ በኤርምያስ 6 ቁጥር 16 ላይ አደልክ እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበትን ቦታ አስጠናቅቁ። እኔ ይኸውልህ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ ነው የምመልስልህ። ኦርቶዶክስ ማለት ቀጥተኛ ነው አልኩ። ወደ ኦርቶዶክስ እንሄዳለን። እሺ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ክርስቲያን እኮ ማለት የክርስቶስ ተከታይ ማለት ነው። ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ? ልክ ሙስሊም ሆኑ ብሎ እንዳዘዘን ሁሉ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ ነው የመጀመሪያ ጥያቄ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አልኩ። እመጣለሁ፣ ወላሂ እመጣለሁ። አብሽር፣ ችግር የለውም። ክርስቲያን ማለት ነው ወደሚለው እመጣለሁ። እሱ አይደለም አሁን ክርስቲያን ሆኑ ብሎ አዟል ወይ? ቃል በቃል ልክ እንደዚሁ ሙስሊም ሆኑ ብሎ እንዳዘዘን ነው ጥያቄው። አንድ ስልክ ስላለኝ መጽሐፍ ቅዱስ ላውጣና ችግር የለም።